بوحوش الفنات أراست ثمني هو يقرنا هو يدنكا بأسات وسط هدنا على بوحوش الفنات أراست ثمني هو يقرنا هو يدنكا بأسات وسط هدنا ሰላም ሰላም ስሜ ዓለም ፀሐይ ይባላልኝ ዛሬ የመጣሁት ኡነተኛ የራሴ ታሪክ ለካፍላችሁ ነው ታሪኬን ሳካፍላችሁ ግን እንድታስቡ እንድትጨነቁ እንድታዙን አይደለም እኔ እንደዛ እንዲሆን አልፈልግም ኡነት ለመናገር የኔ ታሪክ የተስፋ ታሪክ ነው ከሁለት አመት በፊት የስቴጅ 3 ደረጃ 3 የሚባል ጡት ካንሰር ታማሚ ሆኛለሁ እና ማካፍላችሁ የኔ ታሪክ ከዚህ ነው የሚጀምረው በሽታው ያገኘሁት በራሴ ነው ስላችሁ ግን ከዛ በፊት ምንም ስጋት የሚባል አልነበረኝም ምታይ ምልክት ምንም አልነበረም በቤተሰብ ደረጃም እንደዛ አይነት ታሪክ አልነበረምና ጠቅላላ በአእምሮዬ ውስጥ ስለ ጡት ካንሰር አስቤው ማላቀም እንደማንኛውም የኢትዮጵያ ሴቶች ደግሞ በጣም አስቤበት በየወቅቱ ወይም ደግሞ በየአመቱ የቅድመ ምርመራ የጡት ካንሰር የማድረግ እንደዛ አይነት ሐሳብም አልነበረኝም ልምድም አልነበረኝም ግን ከዛች ቀን ጀምሮ አንድ ቀን ናት ለምን እንደዛ እንዳደረኩ ራሱ እስካሁን ይገርመኛልና ምክንያቱም ከዛ በፊት በራሴ ቼክ የማድረግ ልማድ አልነበረኝም ግን ከዛች ጀምሮ ለምን ጤና ተቋም ሄጄ አልመረመርም የሚል ጭንቅላቴ ውስጥ ሲመላለስብኝ ከዛ ምን አደረኩ መሰላችሁ እንደዛ አይነት አገልግሎት የሚሰጡ አዲስ አበባ ውስጥ የጤና ተቋም ሰርች ማድረግ መፈላለግ ጀመርኩኝና አንዱን ክሊኒክ ሄጄ ተመረመርኩኝ ስመረመርም በኋላ ስልክ ደውለውልኝ ለውጤት ሰጠራም በውስጤ ፍርሃት የሚባል አልነበረም የሆነ የተዛባ ግንዛቤም ነበረኝ ስለ ጡት ካንሰር ከዛ በፊትና የሆነ መለኪያዎቹ ዝርዝሮች አይ ነበር በማንኛውም መለኪያ እኔ ለጡት ካንሰር ተጋላጭ ነኝ የሚል ግምት አልነበረኝም ሲሄድ ግን ዶክተሩ ሲነግረኝ በተለይ በወቅቱ በጣም የሚያስደነግጥ በጣም ትልቅ ቦታው ሙሉ በሙሉ የተቆጣጠረው እንዲያውም ከዋናው ቦታ አልፎ ወደ ብብቴ አካባቢ የደረሰ ካንሰር እንዳለኝ ነገረኝ ከዛ በፍጥነት ሌሎች ምርመራዎችም መደረግ እንዳለባቸው ነገረን ዶክተሩ ከዛ ምክንያቱም ወደ ሌላ የሰውነት የክፍልም ተዛሙቶ እንዳይሆን ከፍተኛ ስጋት ነበር በወቅቱና እንደዚህ አጠራጥራ አድርጌ መገልጽላችሁ በኋላ በሚቀጥለው ቪዲዮዎቼ ስለ ሁሉም ነገር በዝርዝር ገልጻለሁና ከዛ አስፈላጊ የሚባሉ ምርመራዎችም ሁሉም አደረኩኝ ከዛ ጊዜ መውሰድ እንደሌለብኝና ወዲያውኑ ኬሞቴራፒ መጀመር እንዳለብኝ ዶክተሮች ነገሩኝ ላንሴት ሆስፒታል ኬሞቴራፒ ጀመርኩኝ እዛ ለ5 ወር ሙሉ 8 ዙር ኬሞቴራፒ እዛ ጨረስኩኝ ቀጥሎም ሰርጀሪ ተደረገልኝ ከዛ ደግሞ 25 ዙር ራዲዬሽን ወሰድኩኝ በዛ ጊዜም ህክምናው አላለቀም ነበር ለአንድ አመት የሚያክል ደግሞ ቀለል ያለ የኬሞቴራፒ አይነት ተሰጠኝ እንደዚህ ቀለል ያለ ምላችሁ የካንሰር በሽታ በጣም ከባዱ የሚሆንበት ከበሽታው ይልቅ መድኃኒቶች በጣም ከባድ ናቸው በጣም የሚወሰዱ መድኃኒት በጣም ከባድ ናቸውና ይሄ ትንሽ ቀለል ያለ ነበር በሰዓትም የዋናው ኬሞቴራፒ ሲሰጠኝ እስከ 8 ሰዓት ነው ድረሽኑ የሚወስደው ይሄኛው ግን 2 ሰዓት አካባቢ ነበርና በአሁን ጊዜ ደግሞ የሆርሞን ብሎከር መድኃኒቶችን እየወሰድኩ እገኛለሁ እንደዚህ ሳወራች ግን በጣም ከባድ ጊዜ ያልፋለሁ በጣም የሚያስፈራ ጉልበቴ በጣም የተዳከመበት አንዳንድ ቀን ደግሞ ተስፋ መቆርጥበት ቀን ነበር ግን ፈጣሪ ማግዘኝ ተወጣሁት እኔ የተለየው ሰው ስለሆንኩ ሳይሆን ከመዳን ውጭ ሌላ ምንም አማራጭ አልነበረኝም ሁሌ በዛ ጊዜ ጧትም ማታም ለአእምሮ የምነግረው የነበረው መዳን አለብኝ ልጆቼ ማሳደግ አለብኝ እንደ ጸሎት ነው መደጋግመው የነበረውና ለዛም ነው ዛሬ ቁሜ የኔ ታሪክ ለሌላ ያግዛል ያስተምራል ብዬ ያካፈልኩ መገኘው ይሄ ቻናል ለመጀመሪያ ሰውኩበት በጣም ትልቁ ምክንያቴ
ይሄ ቻናል በሽታውን ፈርተን ምንሸበርበት ምንጨነቅበት ወይም ደግሞ ስለኔ ሀዘኔታ እንዲሰማችሁ አይደለም። ይሄ ቻናል ስለ ተስፋ፣ ስለ ጥንካሬ፣ ስለ ካንሰርን ማሸነፍ መዳን ነው የሚሆነውና በእኛ ሀገር ያሉ ሴቶች አብዛኛው ማህበረሰብ ስለ ጡት ካንሰር በቂ ግንዛቤና እውቀት የለንም። ምንፈልገው መረጃን በቀላሉ ማግኘት አንችልም ስለ በሽታው። እንደ ማህበረሰብ ደግሞ ጡት ካንሰርን አንስተን ማውራት መወያየት እንደዛ አይነት ልማዱም የለንም። ከራስ የተሞክሮ እንኳን ለመውሰድ በስራ ቦታ ወይም ደግሞ ከጓደኛ እንደዛ አይነት አንስተን ጡት ካንሰር ምናምን አንስተን ያወራንበት አላስታውስም፣ አላደረግንም። ወይም ደግሞ በጣም ቀላሉ ዘዴ ራሳችን በራሳችን ሰውነታችን ቼክ የማድረግ እንደዛ አይነት ተሞክሮም የለንም። በጣም ዘግይተን ነው የምንደርሰው። በጣም ዘግይተን ብቻ ሳይሆን አንዳንዴ በጣም አርፍደን ወደ ሌላ የሰውነታችን ክፍል ከተሰራጨ ከተዛመተ በኋላ ነው የምንደርሰውና እኔ እንደዛ እንዲሆን አልፈልግም። የኔ የሁሉ ጊዜ ትልቁ መልእክት የሚሆነው ጡት ካንሰርን ማሸነፍ እንችላለን፣ መዳን እንችላለን፣ ሞነርም እንችላለን። ለዚህ ደግሞ ትልቁ ምስክር እኔ ራሴ እዚህ ያለሁኝና እንደገለጽኩት ምንም እንኳን ማህበረሰብ እንደ ማህበረሰብ በቂ የሆነ ስለ ጡት ካንሰር ግንዛቤና እውቀት በሌለበት እንደዛ አንስተን ከጎረቤትም ከቤተሰብም ከጓደኛም ባገኘንበት አጋጣሚ አንስተን መወያየቱ እንደዛ አይነት የለንም። በጣም ቀላል የሆነው ደግሞ ራሳችን በራሳችን መፈተሽ ቼክ ማድረግ እንደዛ አይነት ሀቢትም የለንም። እንደ ሀገር ደግሞ በጣም ታስቦበት ታቅደበት በየወቅቱ በየአመቱ የጡት ካንሰር አስቀድሞ የቅድመ ምርመራ የጡት ካንሰር ማይደረግበት እንደዛ አይነት ተግዳሮችም ስቲል ቢኖርም በጣም አስቸጋሪ ቢሆንም ግን መዳን እንደሚቻል እኔ ራሴ እዚህ ያለውኝ። በሚቀጥሉ ቪዲዮዎቼ ስለ ሁሉም ነገር በዝርዝር አወራለሁ። የሚቀር ነገር የለም፣ አንዳችም የሚቀር ነገር የለም። በራሴ ነው በሽታው ያገኘሁት ስል እንዴት ነው ያገኘሁት፣ ምንድነው ያደረኩት፣ ከዛስ ወዴት ሄድኩኝ፣ ምን አይነት ምርመራዎች ተደረጉልኝ፣ መጀመሪያ ሲነገረኝስ እንዴት ነው አእምሮዬ የተቀበለው፣ በምን ሁኔታ ነበርኩኝ፣ በዛ ጊዜ ህይወቴ ጥሩ አቋም በነበረበት ጊዜ ነውና እሱም አቀርባለሁ። ስለ ሁሉም ህክምና ስለ ኬሞቴራፒ በላንሴት ሆስፒታል ነርሶቹ፣ ዶክተሮቹ፣ የኬሞቴራፒ ጓደኞቼ እስካሁን ኮኔክሽን አለን። ኬሞቴራፒ በጣም ከባዱ ህክምና ነው። እንዴት ነው ሰርቫይቭ ያደረኩት፣ ምን አይነት ምግብ ወስድ ነበር፣ ምን አይነት ኤክሰርሳይዝ፣ ምን አይነት የአእምሮ ዝግጅት አደርግ ነበር፣ ስለ ሁሉም ነገር ስለ ሰርጀሪ፣ ስለ ራዲዬሽን የሚቀር ነገር የለምና ኬሞቴራፒ በኢትዮጵያና ኬሞቴራፒ በአሜሪካ አሁንስ በምን ሁኔታ ያገኛለው፣ ጠቅላላ ደግሞ የልጆች እናት መሆንና ስለ ከባዱ በሽታ ስለ ሁሉም ነገር አወራለሁ። ይሄ የመጀመሪያ ቪዲዮ ነው። ታሪኬን የምትከታተሉ ሁሉ በጣም በጣም አመሰግናለሁ። ይሄ ታሪክ እናንተ ራሳችሁም እንዳጋጣሚ ሆኖ ከነካ ወይም ደግሞ እናት፣ እህት፣ ጓደኛ ማንኛውም ካሳወሳችሁ ቪዲዮን ሼር አድርጉልኝ ወደ ሌሎች እንዲዳረስ። ቻናሌ ደግሞ ገብታችሁ ሰብስክራይብ አድርጉልኝ። እኔ ያለሁኝ በምችለው ቋንቋ በአማርኛም በትግርኛም ቪዲዮ በየወቅቱ ፖስት አደርጋለሁ። አልፈናት አራሰተመን በእሳት ውስጥ ሄደናት አላቃጣዎች አልፈናት አራሰተመን ይገርማል ይደንቃል በእሳት ውስጥ ሄደናት አላቃጣ